ያሉላን ጉዳይ ኦልሞስት ፈተናል ተፈቷል እንዳያሳስባችሁ ተመልሶ ወደ ስቱዲዮ የሚገባ ይሆናል እንግዲህ በስራ ምክንያት ጉዳዩ ይመለከታቸዋል የተባሉትን ስራ አስኪያጅ ለማግኘት ጥረት አድርገን ነበር ባለፉት ቀናቶች በነበረ የአሜሪካ ኤምባሲ ስልጠና ምክንያት በአካል መገናኘት አልቻልንም ነበር ተገናኝተን ጉዳዩን ፈተናል የሚቀረው አሉቲና ስራ አስኪያጇን ማገናኘት ነው ስለዚህ ተፈቷል ከ50% በላይ ተፈቷል እንኳን ደስ አላችሁ ለማለት እንወዳለን ጨርሰናል ይሄንን ጉዳይ ዘግተናል ዶሴ ወደ መዝገብ ቤት ተመልሷል አሉቲም ወደ ስራው የሚቀጥል ይሆናል ማለት ነው ነገር ግን ጉዳዩን የተጨማሪ ነገሮች ካሉ ማብራሪያዎች የሚፈልጉ ማብራሪያዎችን ለመስጠት ስራ አስኪያጇን ፍቃደኛ ሆነዋል የተፈጠረ አለመግባባቶች እንዳሉ በሁለቱ ማከለ እየተመለከተ ነው የምንገኘው እሱን ደግሞ በሌላ ፕሮግራም እናጠቃልለው ይሆናል በቀጥታ ወደ ፕሮግራሞቻችን እናመራለን እናንተ አድማጮቻችን መላ ኢትዮጵያውያንም ይሄ ጉዳይ ይመለከተናል ብሎ ግፍ ከሆነ